ስለዚህ ፎቶ እናውራ እስኪ። አንዳንድ ወላጆች ልጆቻችሁ ወደ ሞል ወይ ደግሞ ወደ ገበያ ማዕከል ይዛችሁ ሄዳችሁ ልጆቻችሁ ሜዳ ላይ ትለቃላችሁ። ይሄ ቪዲዮ ለእናንተ ነው። አሁን የምነግራችሁ ታሪክም ዩክሬን ውስጥ አንድ ህፃን 7 ልጅ ዓመት ላይ የተፈጸመ ነገር ነው የምነግራችሁ ማለት ነው። ልጅና እናቱ ነው ወደ አንድ ሞል ይሄዳሉ። ወደ አንድ ገበያ ማዕከል ሄዱና ልብስ ለመግዛት ነበር ሄዱት ለልጅቷ ማለት ነው። በዚህ ጊዜ እናትየዋ ሌላ እቃ እየገዛች ስለነበረ ለልጅቷ ሂጂና የምትፈልጊውን አይነት ልብስ መርጠሽ ለኔ ንገሪኝ ትላትና ትለቃታለች ማለት ነው። ህፃኗም ከዚህ ሾፕ ውስጥ ልብስ እየመረጠች ነበር። በዚህ ጊዜ አንድ ያላሰበች ነገር ያጋጥማታል። እሷም ሮጣ ሄዳ ለእናቷ ትነግራታለች ማለት ነው። እማዬ እነዛ ከቆሙ አሻንጉሊት ውስጥ አንዷ አንቺ ልጄ ብትሆኝ ወይ ደግሞ እንደንቺ አይነት ልጅ ብኖረኝ ደስ ይለኛል እያለችኝ ነው ምን ልበላት ብላ ትነግራታለች ማለት ነው። በዚህ ጊዜ አሻንጉሊት ሊያወራ አይችልም። ስለዚህ ዝም ብለሽ አትጫወቺ ታይምልን እባክሽን ሄደሽ ትምህርት ቤት መመዝገብ አለብሽ ትላታለች ማለት ነው። ህፃኗ ልጅም ለእናቷ ስታብራራ አሻንጉሊቷ ስትመስል ነበረ እንደዚች አይነትና የምታሳዝን ወይ ደግሞ ላይ ይሄ ሰው ሞቶበት እንደሚያሳዝን አይነት ሰው ፊት ነበራት ማለት ነው። እና ትልቅ ሴትዮ እንደነበረች ለእናቷ ትነግራታለች። እነሱም ፋይናሊ የሚገዙት ልብስ ገዙና ቀጥታ ወደ ምዝገባው ቦታ ይሄዳሉ ማለት ነው። እነሱም ፋይናሊ ምዝገባቸውን ይጨርሳሉና ወደ ቤት ሊሄዱ ሲሉ ልጅቷ አንድ የማየ ሽንት ቤት ልጠቀምና ልምጣ ትላታለች ማለት ነው። በዚህ ጊዜ እናትየዋ ውጪ ቆማ ነበር፣ እሷ ደግሞ ሽንት ቤት የተጠቀመች ነበር ማለት ነውና አንድ ትክስት እናትየዋ ይደርሳታል ማለት ነው። እሱ ምንድነው እማየ ቅድም የነገርኩሽ ሴትዮ እዚህ ቆማ እያፈጠጠችብኝ ነው ትላታለች ማለት ነው በትክስት። በዚህ ጊዜ እናትየዋም ትደነግጥና ወደ ሽንት ቤቱ ሮጣ ትሄዳለች ማለት ነው። ልክ እንደደረሰችም ሁሉንም ሽንት ቤት ከፍታ ታያለች ማለት ነው። የገባችበትን ሁሉንም እዛ የነበሩትን ከፍታ ስታያቸው ምንም አይነት ሰው እዛ አልነበረም ማለት ነው። ፋይናልም ልጅቷ ስትጠቀምበት የነበረው ሽንት ቤት ስታገኝ ስልኳን ነው ያገኘችው ማለት ነው። የልጇን ስልክና እንደዚህ ሽንት ቤት ውስጥ ተጥሎ ነው ያለው ማለት ነው። ሰው ስትከፍተው እንደዚህ ፎቶዎች ነበር ያገኘችው። ፋይናልም እናትየዋ በጣም ከቀወጠች በኋላ ምንም አማራጭ ስላልነበራቸው ፖሊሶች መጥራት ነበር። ፖሊሶች ይመጣሉ በቦታው ሁሉንም ቦታ እዛ ትምህርት ቤት የነበረው ነገር ይፈትሻሉ ማለት ነው። እና ምንም አይነት ነገር ማግኘት አልቻሉም ማለት ነው በሰዓቱ። ህፃኗም እቺ ልጅ ነበረችና እስከዛሬ ማንም አላገኛትም፣ የት እንደገባችም አይታወቅም ማለት ነው።